ዝም ብሎ አሳነስ ከሱ ከኤርሜላ ጋር ባይው የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? እኛ አለን። ዛሬም በድጋሚ ከች ብለናል እና ለእናንተ መረጃ ትኩስ መረጃ ለማድረስ እንደሆነ ዝግጁ ነን ፋሚሊና በጣም ደህና ነኝ። ትላንትና ልክ እንዳልኳችሁ አብርሽ ቡታጀራ ገብቷል፣ ተቀበለ ነው ቤት ገብቷል። ዛሬ ደግሞ ወደሱ ልንሄድ አሚርን አንዳንድ ስጦታዎችን ገዝተና ብየዋለሁኝ። እየጠበቅኩት ነው፣ እየመጣ ነው እና ፋሚሊ ቤት ድረስ አብረን ምን ሄድ ይሆናል። በጣም ደስ ብሎኛል። ከሞላ ጎደል ነው ደስ ያለኝ። ያው ከሞላ ጎደል ስላችሁ ነገሮች እንግዲህ በዛ በኩል ሌላ ጸብ አለ፣ በዚህ በኩል ሌላ። እኛ ደግሞ ያው የሱ ወደዚህ መምጣት ለብዙ ነገር አመቺ ስለሆነልን በጣም ደስተኛ ነኝ። ሄርሜላንም ሩታንም እንግዲህ አዲስ አበባ ጥለዋቸው መጥተዋል። ቡዜም አብራው መታለች። እንግዲህ በዚህ በኩል ልታሳምነው ነው መሰለኝ። አዎ ይቻላል እና አብራው መታለች። እንግዲህ ምን እንዳሰበች ምን ይሆናል። እንግዲህ ጥሩ ሀሳብ የላትም ባይዘው ቡዜ ጥሩ ሀሳብ ኖሯትም አያውቅም፣ አይኖራትም። የምሬን ነው የምላችሁና ምክንያቱም እሷ ሁሌም አብርሃምን ወደ ሄርሜላ የምትገፋፋበት እናት ሰርግ ነው። ዝም በላይ ደግሞ ጆዋና እና ማለት ነው ፋሚሊ ምንም አደረገች ምንም የሚፈጠር ነገር የለም። በእርግጠኝነት ወንድምየውም በጣም ጥሩ ሰው ነው ብዬ ነበረ ማሰበው። ዳንኤል የሚባለው ወደ መንገድ አስቀይረዋለች። በቃ ቡዜ መንገድ አስቀይረዋለች 100% ማለት ነው። ካንተ አይጠበቅም ነበር ይሄ ነገር፣ ግን ማይሆን ነገር ነው ያደረከው። ወንድምህን ደስታ የምትፈልግ ከሆነ አንተ ወደ መረጥከው ሂድ። ሚሻሊ ይሄ ነው የልጅህ አባት የልጅህ እናት ናት የምትሻል ብለህ ነው ማለት የነበረብህ። መጥቷል እንግዲህ ምንድነው አንተ? እሺ ሰላም ነሽ? አለው ሰላም ነኝ። ደሽማቅ ያመጣንለት ዝም ብሎ አሳነስከው። እንቀይረዋለን በቃ ስንሄድ እንቀይረዋለን። አሳነስከው የምር አይበቃም። አይሆነ ፈርጠም ያለ ነገር። አይ ልጅ መሆኑ አሪፍ ነው። ልጅ አሁን ይሄ በከል የሚባል አለ። በከል ላጥንት ምናምን ነው በከል የሚባል በግ ነው እንጂ እሺ ለምን ደዘብኝ የመጣው? አስቀይሞኝ እኮ ነው። የተለያየ ነው። አብርሃም ልንቀበለው ነው። አብርሃም እኔ ማለፍ ምናምን አላውቅም። ዳይሬክት ነው በቲስት እንዳለ ይሄ ነገር ከበራረኩኝ እንዴ ከበራረኩኝ በቃ ምንድነው እንትንጫጫው? ቴንኪው ግን ትንሽ አንሷል ፋሚሊ አንሷል። ይሄን በግ ሲበላ አብርሃም ወደ ቀልቡ ይመለስና ከሩታ ጋር የሚሆንበት ነገር ይፈጠራል ብዬ አስባለሁ። ለምን ታውቃላችሁ? ይሄ በግ ትንሽዬ ነው፣ የበከል በግ ይባላል። ትንሽ አይምሮአቸው ተጎቷል መሰለኝ በዚህ ሄርሜላም ሩታም እንግዲህ ልቀቀው በቃ አይምሮ ልክ እንጨርስና ዘነህ እንሄዳለን። አባትዬ ና ያዘው እንዳያመልጥ ደግሞ እና ይኸውልህ ምን ልልህ ነበር የፈለኩትኝ። አንዳንድ ሰዎች አላችሁ ያስተሳሰብ ችግር ያለባቸው። አሁን ይሄን ስታዩ ደግሞ በዚህ አሰርተሽ ነው የወሰድሽው ትሉኛላችሁ። አታፍሩም እኮ እንደዚህ ማለት ነው። አይ የምር አንዳንድ ሰዎች የሆነ የማይሆን የሚናገሩ ነገር አለና ልቦና ይስጣቸው ፈጣሪ። ኖርማል ነው። ምክንያቱም ሆኖ አለመገኘት ነው። ሌባ መባል አያሳፍርም። ሆኖ አለመገኘት ነው የሰው ልጅ። እኔ ግን እስካሁን በኋላ ግን ማለት ነው ሄርሜላን ከሱ ከሄርሜላ ጋር ባይው ታሳልቀኝ ነው ዘብዬ መማከሽ የመጣው ደግሞ ታሳዝነኛለች ነው እኮ የምርን እንትልልና እኔ እኮ ብዙ ጊዜ ያለው እንደዚህ በሷ ጥፋት አይደለም እላለሁ። ታውቃለህ አሁን ልታስለቅሱኝ ነው እንዳላየት ነው። እሺ ረፍ አዊ ላስደስታት ነው ይሄንን በግ እንደስጦታ አብርሃም ብሎ ያመጣው ማለት ነው። አይ በቃ ችግር የለውም ግን እንጀራ ደስ ይላል። አሁን ማለት ከካሜራ ጀርባ እንጨርሳለን እኔ እና አንተ። ስለዚህ ፋሚሊዎች አሁን የፈለገ ነገር ቢመጣ አልናደድም። እኔ አሁን ሊያናደደኝም እየሞከረ ነው ይመስለኛልና እኔ አሁን ወደ አብርሽ እየሄድኩ ስለሆነ አልናደድም። ደስታችን ሙሉ እንዲሆን እንግዲህ ይኸው
መሀላቸው አስገብቶኛል። እኔ ገሮች ነው እቃዎቹም አበባው ሙሉ ነገር እንትኑ ማለት አሁን አንዳንዴ ሰው ተጨናንቆ ሲመጣ በአበባ ስትቀበዩ ደስ ይላል ማለት ለወንድ ልጅ አበባ አይሰጥም ግን ደስ የሚል ነገር መዓዛ አለው ሽታው ራሱ ደስ ይላል እና ያ ነገር ግን አንድ ነገር ልንገርሽ በሚስጥር ገዝተን ተመረጭ አረባክ የኔ ሐሳብ አይደለም ቢያንስ በዚህ መንገድ ይመቻች ያራዳ ልጆች አይ በቃ እና ፋሚሊ ሁሌም እንደምላችሁ እኛ እውነት መንገድ ነው እየተጓዝን ያለ ነው። እርቅን ነው የምንፈልገው፣ ሰላምን ነው የምንፈልገው። የአንድ ግለሰብን ሰላም ብቻ አይደለም ሙሉ የሀገራችንን የሙሉ ማንም ምንም እንዲደርስበት አንፈልግም። አሁን አብርሽን ሄደን ሰርፕራይዝ እናደርገዋለን። ይሄው እንደዚህ ድምቅምቅ ጥቁር ለምንድን ነው ለብሰህ የመጣው አንተ ደግሞ? ታርጌት ያለው ስለሽ ያው ጥቁር ነገር ስለብሽ ውስጥሽ ደስታ ስንያውን ለየት ያለው እንደገና አሁን ነጭ ስለለበሱ ምናምን አይደለም። ኦኬ ልብስ ነው። ውስጤ ግን ደስ ይተረጣል። በጣም ደስ ያለኝ ማለት ደስ ያለኝ ምክንያት ምንድነው ታውቂያለሽ? ያው ከምንም በላይ ቤተሰቡ ጋር መሆኑ አሪፍ ነው። እንዲረጋጋ ሩታም ሄርሜላም እየመጡ እንትን ከሚሉት መሀል ላይ ባልሆነ እንትን እኮ ልጁን እንደዚህ እንደ ብይ እየተጫወቱበት ጋሽዬ ቁጭ ብሎ ይመክረዋል ያለው እስቲ ያው እኛ ምን መክረዋለን ካልሆነ ጸበልም እናስጠምቀዋለን እንዲወጡለት ውስጡ ላይ ያሉት አጋንንቶች ወደዚህ ሄድ ወደዚህ ብሎ የሚመራውን ወደ ልጁና ወደ ሚስቱ ብቻ እንዲመራው እንጸልይለታለን ዱዓ እናረግለታለን አይደል? እናንተም እንደዛው ዱዓ አርጉለት በጸበል በዱዓ በምን ከመጣ ማለት ነው። አንድ ምንድነው ነገር አብርሃም ወደዚህ ከመጣ ሰላሙ ሲጀምር ተመልሷል። በጣም ትላንት ራሱ በቃ ከነበረበት ሁኔታ ከዛ ሁሉ ጭንቀት ከወጡ አሁን እዚህ ሀገሩ ከገባ ሴቶች ግን ይቅርታ አድርጉልኝና ሴቶች ማለት ነው ለወንድ ልጅ ደስታ እንደሆነው የሚያክል ማለት ነው ያው ጭንቀትም ጭምር ነን። ስለዚህ ተው በዚህ ልክ አንድ ወንድ ላይ ሙጥኝ አትበሉ። እኔ አሁን አብርሃም እኔ ምን እንዳለበት ግራ ገባኝ። ጨው የቀመሰ እንትን ይመስል ስርስሩ እያላችሁ እያልሽ ነው እንጂ ቴኬር እኔ አወራለሁ ዝም እኮ ዝም በል። እኔ እኮ እየተናገርኩ ያለሁት ታዲያ ማንን ነው እየተናገርኩ ያለሁት? ሻውን ምጭቃጭቅ እኔ ግልጽ ነው ሳወራ ደስ አይልሽም ይሆነ በተሰጋሽ እኮ ይገባኛል። ጨርሱና ሐሳቡን ጨርሱ ነው። እኔ በመታትም በሰድባትም እኔ ያምርብኛል። ሌላ ሰው ሲሰድባት ግን ያመኛል። በቃ አልወድም። ስለዚህ ይኸውልህ ውጪ ግን ይሩቅ ሰው አይደለም። እሺ ሐሳቤን እየሰረቀኝ ነው። አይ ቆይ አሁን እኔ ልጅ ላበጥረው እንዴ በቴስት እና ፋሚሊ ሁሌ ሮሮ ምናምን አስፈላጊ አይደለም። አንዳንዴ እንደዚህ ፍትት ብለን ምናምን ኮሚክ እየሆንን ምናምን አሚርዬ ዛሬ ምንድነው አውራ ዝም አልኩ። ማን ነበርሽ ደግሞ አሚሩ ሲባል የሩታ ጠላት መስሎኝ ነበር ያልሽው። ይሄውና አሚር ይሄ ሌላ አሚር ነው። እሺ ይሄ ፈረንጁ ነው የአበሻው ነው። እሺ አይደል? አረባይ መሰለኝ ዘመናዊ ነው። አለስ ማለት ከኛ ጋር ከረር ምን መሀል ትገባ ሁለታችን ስለምትገጥሙ እና ማለት ነው ነገር ሲሆን ይኸውልሽ እኔ አንድ ነገር ልንገርሽ እኔ የምራው ዳግም ሄርሜላ የምትባል ልጅ ከአብርሃም ጋር ማየት አልፈልግም። ይነዝረኛል በጣም ነው ያመኛል። እኔ ካንተ ብሳት እንደምትብሻ ያለው ግን ድጋሚ ግን ካየዋት እሷን ድጋሚ ከአብርሃም ጋር በምንም ኬዝ ሊሆን ይችላል ከባድ እርምጃ እንደማደርስባት ይሄን እንድታቂኝ ብቻ ፈልጋለሁ። ይሄን ነገር ነው የምልሽ ማለት በቃ ብዙ ነገር ታግሰናታል፣ ዝም ብለናታል። እርምጃው ይቆየኝና በሷት ግን አሁን ላለው ነገር ይደገማል ብዬ አላስብም። አሁን ነገሩ ያበቃል ብዬ ነው ተስፋ ማድረገው። ፋሚሊ በዚሁ መክረን ገስጸን አይ እኔ ምድግፋለሁ የሰው ያለ በቃ እኔ አሁን ሁሉም አንተ በግ ደግሞ ዝም በልስ እስከምትሄድ ድረስ ዝም አትልም እንዴ? እና አፉን አንድ ያዝ አድርግልኝ አባትዬ እና ማለት ነው ፋሚሊ እኔም ደስታዬ እስከ ጥግ ነው። ምክንያቱም ሄርሜላ ከአብርሽ መሀል ስትወጣ ምላሴ ላይ አትቁም አንተ ልጅ በህግ አምላክ ከአብርሽ ህይወት ሄርሜላ ስትወጣ ማለት ነው እየመሬ ነው ደስታዬን። ዛሬ በበግ ነው አይደል? ነገ ከዛ በግመልም ሊሆን ይችላል። በቃ ከበሬ አልፎ ማለት በግመል ሁላ ሊሆን ይችላል። ፋሚሊ ሙሉ እናንተንም የኦዲየንሶችን በሙሉ ጠርቼ ነው ደግሼ ምናምን በቃ አሁን አብርሃም እዚህ መጥቷል። እኔ ደግሞ በቃ አብርሃም ነገር ከጨረሰን በኋላ እዚህ ያለውን ነገር አውርተን ነው እያንዳንዱ ምን እንደሆነ ምን እንደተከሰተበት ለምን እንደዚህ እንደሆነ እያንዳንዱ ነገር እንጠይቀዋለን።
ነው። አንዳንዴ ለአጠገቡ ላሉ ሰዎች መናገር ካልፈለገ እዚህ ቡታይራ ደግሞ ላሉ ሰዎች መናገር ሊፈልግ ይችላል። ስለዚህ እያንዳንዱ ነገር ሚስጥር ነገር ካለ የምር ተደግሞበትም ከሆነ ያለውን ነገር ወይም ደግሞ የሆነ ሰው በቃ እሱ ላይ እጅ ካለበት ያን ነገር ማወቅ ፈልጋለሁ። ያን ነገር ከጨረስኩ በኋላ በጣም ሩታ ናፍቀኛለች። በጣም ሩታ ስለናፈቀችኝ ሄጄ ያገኛታለሁ። ማንም ስለሌለ ሄጄ ያገኛታለሁ። ሩታ በጣም ናፈቀችኝ። ስለዚህ ሩትዬን አሁን አብርሃም ስለሌለ እዛ ያው እሷ ከልዑል ጋር ስለሆነች አብርሃም በሌለበት ልትሄድ አይቻልም ነው። አይ ሶልሽ ኖርማል ማይቻል እንትን ብለህ ስላለችኝ ነው እሷ ምናምን ስላለችኝ ነው እንዴ ያለውን ነገር እዛ ለጫወታው ድምቀት ነው እንጂ ትችላለህ። ሄደህ ደግፋት፣ እህትና ታበረታታት። ያ ነገር ምሳሌ ግን ማንም ሰው እንዲኖር አልፈልግም። ኖርማል ደውለን እናስወጣቸው። አይ ኖርማል ማናገር ነገር ስለስላለች እኔ አሁን ግልጽ ነገር ጀስ አብሬው ሊድ አንቺም ስለምን አይደል በፍጹም እንደዛ ነው ነገር ስላለው አይ አሁን አንቺም ነግርሽ አሁን ማለት ምንም ስለደብቅሽ ነገር ስለሆነ ውስጥሽ ባዶ ሰው እዛ ብዬ ነው። ቤተሰብም ያው እንዲያውቁት መደባበቅ ነገር ስለሌለ ደውላለሁ። ስለዛ ደስ ይለኛል። ሄርሜላ ሩታ ስትበረታ ስትጠነክር የሚያጠነክራት ከጎኗ ሰው ሲኖር በጣም ደስ ይለኛል። ግን ይሄንን ክፍተት ተጠቅማችሁ ከዚህ ዙሪያ ላይ ያላችሁ ይሄ አንዱ አሚሮ ነው አይደል ስሙ? አሚሮ ነው። ምን አሚሮ የለም አንተ ድችሬ ድንጋይ ራሶች ዙሪያዋ ላይ ሰው የለም ብላችሁ ማይሆን ነገር እናደርጋለን ብትሉ ማለት ነው። ድችሬ ሲባል ደስ ይላል። ግን ድችሬ ነው ስሙ ማን ነው? ኖርማል ጆሲ ነው ምናምን ይላሉ። ግን ድችሬ ነው ማለት ለምን ድችሬ ማለት አጋስስ ማለት ነው እንዴ? የሚናገረውን ነገር አያውቅም ምናምን እንደዛ ስለሆነ ያ ግብዴው ልጅ ነው ያስተውቃል። አጋስስ ነው ዝም ብሎ አለ ሰውነቱ እንደዚህ አይገርም። በቃ አሁን ያወኩት ራሱ ልጅ። ስለዚህ ያውላችሁ ከዙሪያ ያላችሁ ሰዎች እህቴን ብትሆኝ ማይሆን ነገር አደርጋለሁ እሷ ላይ ብለሽ በጎን ከቡዜ ጋር ተባብረሽ ምናምን አንድ ነገር ቢደርስበት የምሬን ነው የምልሽ እኔ ራሱ አልምርሽም። እና ደግሞ ይሄ አሚሮና ማን ነው ስነ ስርዓታችሁ ድችሬ ስነ ስርዓታችሁ ያዙ። ድችር ነው የምናስገባው። ድችር ማለት እኔ ደግሞ በሌላ መሬት ማለት ነው አፈር ነው የምናበላ። እና ስነ ስርዓታችሁን ያዙ። አሁን በቃ አሁን ብንሄድ ስለ አብርሃም ጉዳይ ኮረስታ ነው አብርሽማ በቃ ሄደን ሻምፓይን ከፍተን ካምፓየር ምናምን ነገር እናደርጋለን። ወደ ራሱ በቃ እንዲመለስ ሪላክስ እንዲያደርግ። ግን አንድ ነገር በዚህ አጋጣሚ ማለት ነው የአብርሃም ህይወት በቃ በእኛ እጅ ተጥሏል። አሁን ላይ ባይዝ ፈጣሪ በታች እኛ እጅ ላይ ነው። ያቺ ደግሞ አብራው መታለች መሰለኝ አንድ ነገር አወራለሁ ብትል በጠርሙስ ነው የምልሽ በጠርሙስ እዛው ነው የምደፋሽ። የምሬን ነው እዛ ያደረግሽው በቃሻል። እዚህ በእኛ ፊት ግን ማይሆን ነገር አሽቃብጣለሁ ብትይ ማይሆን ነገር ይፈጠራል። ቡዜን ነው እያስተናገድኩሽ ቡዜን ተፍተፍ ጸጉራን ብትላጫ በቃ እናቴ ደግሞ ስለዚህ አቁሚ እያልኩሽ አንድ እንደው ፊት ለፊት ላይ ባትወጪ ደስተኛ ነኝ። ገብቼ እስኮ አድረስ ፊት ለፊት ላይ ባናያት ደስ ይለኝ። ሁለቱም እንዳላይሽ የምሬን ሁለታችሁን ከጋሽዬና ከአብርሽ ውጪ ማለት ነው። በቃ እንሂድና እንትን ብለን ሻምፒዮን ፋሚሊ መኪናው እዛ ነው። እሺ ሁልጊዜም ደግሞ የሆነ ያስክላት ነገር አለ መሰለኝ። አላው እዛው አንድ ላይ እንትን ለሰው ሰርፕራይዝ ሊያደርግሽ ራስህ ነው እንጂ ራሱ ያቀደው ነገር ይኸውላችሁ ፋሚሊ ቾክ እያለሁ ሰርፕራይዙን እስካይ ማለት ነው። እና በያላችሁ በሰላማችሁ በዘት ያደርግልን። እንወዳችኋለን።